ሕዝብ ላይ የተመዘገበ እግዚአብሔር ቃል ነው። ውድ እግዚአብሔር ቤተሰቦች ዛሬ በመላው ዓለም ላይ የምትገኘው የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ይህን ዕለት ሁለተኛውን ሳምንት ወይም ደግሞ 8ኛው ቀን ቤተ ክርስቲያን ዳግም ትንሣኤ ብላ ትመሰክራለች። ወይም ሊቃውንቱ ሲናገሩ ሲመሰክሩ እንደምንሰማው አንዳንድ ሰዎች ዳግም ትንሣኤ ስናከብር ያልገባቸው ያልተረዱ ሰዎች እንደገና ሁለተኛ ተነሳ ብላችሁ ነው እንደምታስተምሩት በማለት የግዕዙን አገባብ ጠንቅቀው ያላወቁ እኛም መካከል ያሉ ግራ የተጋቡ ከእኛም ውጭ ያሉ ቤተ ክርስቲያኒቱን የማያውቁ ቤተ ክርስቲያኒቱ ሁለት ጊዜ ትንሣኤ አለ ብላ ታከብራለች ብለው የሚሰብኩ ድኩማን አእምሮች የበዙበት ዘመን እንደመሆኑ መጠን እኛም ከዘመኑ ወራተን እንድንጠበቅና እንድንጠነቀቅ ቤተ ክርስቲያን ይህን 8ኛው ቀን ጌታ በተነሳ በ8ኛው ቀን እነሆ ዳግም ትንሣኤ ብላ የምታከብረው በተዘጋ ቤት ለሁለተኛ ጊዜ የተገለጠበትን መገለጥ የምትሰብክበት የምታስተምርበት ነው። ድገሙልኝ ቃል በ8ኛው ቀን በውስጥ ለሁለተኛ ጊዜ በሉ ጌታችን የተገለጠበት ዕለት ነው። እንግዲህ እስከሚያደርግበት ሰዓት ድረስ የተገለጠባቸው ብዙ ቦታዎች አሉ። በተገለጠባቸው ቦታዎች ደግሞ የሰራቸው ስራዎች አሉ። አሁን ያለነው ሁለተኛው መገለጥ ወይም ሁለተኛው ሰሞን ወይም ሳምንት የምናስብበት ነው። ይሄም መገለጥ ደግሞ ከሌሎች መገለጦች ለየት የሚያደርገው በተዘጋ በር ክርስቶስ የደረሰበት መከራ ይደርስብናል ብለው ክርስቶስ የደረሰበት ፈተና እኛንም ያገኘናል ብለው ደጆቻቸውን ዘግተው የተቀመጡ ደቀ መዛሙርት በትንሣኤው ዕለት መግነዝ ይፈታ መቃብር ይከፈት ሳይል በመለኮት በኃይል በስልጣን ያንን መቃብር እንደተዘጋ የሮማ ማኅተም እንደታተመበት በክብር በኃይል ተነስቶ በተዘጋ ደጅ ሳይከፈትለት ገብቶ ሰላም ለእናንተ ይሁን አላቸው። ሰላም ለሁላችን ይድረሰን። ይህን ሰላም በሰጠበት በ8ኛው ቀን እንደገና አንድን ሰው ዓላማ አድርጎ እንደተዘጋ ባለበት ቀን ላይ እንደገና በድጋሜ ተገለጠና ታያቸው ይላል። ለእኛም ክብሩን ይግለጥልን፣ ጌትነቱን ያሳውቀን። ሊቃውንቱ እንደነ ቅዱስ ያሬድ ያሉ የቤተ ክርስቲያኒቱ ሊቃውንት ሲመሰክሩ ዛሬ ዕለቱ አግብኦተ ግብር ተብሎ ይጠራል። ምን ማለት ነው? የሥራ ሪፖርት የቀረበበት ዕለት ነው ይላል። ሊገሙን የምን ሪፖርት? የሥራ ሪፖርት የቀረበበት ዕለት ነው። ምን ማለት ነው? ይሄ ወልድ ኢየሱስ ክርስቶስ በመወለድ ግብሩ ዓለምን ለማዳን በአጭር ቁመት በጠባብ ደረት ተወስኖ ነቢያት ይወርዳል ይወለዳል ብለው ትንቢት ተናግረውለታል። ካህናት አባቶች ሱባዔ ይቆጥሩለታል። የነቢያት አባቶቻችን የትንቢታቸው መቋጫ፣ የካህናት አባቶቻችን የስራቸው መደምደሚያ ሆኖ ተገልጧልና እግዚአብሔር አብ ከወደደን ከታላቅ ፍቅሩ የተነሳ ተቀዳሚ ተከታይ የሌለውን አንድያ ልጁ ለቤዛ ዓለም በውድ ፍቅሩ ስለወደደን ተወለድ፣ እነሆ ተሰቀል፣ ሙት፣ ወደ መቃብር ግባ በማለት ልጁን የባህሪ ልጁን ወደ ዓለም ልኮታል። እዚህ ጋር በሥርዓተ ቅዳሴያችን ላይ እንደተነገረው እንደምንሰማው አዎ አምላኪ ወልድ ተላኪ ሆኖ አይደለም። በመላክ አብ በመላክ ደግሞ ወልድ። ይሄ በሁለቱ መካከል አንዱ ከፍ ያለ ክብር አንዱ ዝቅ ያለ ክብር ኖሮት አይደለም። በባህሪ በትርግና ዓለምን በማዳን ፈጥሮ በመግዛት በማስተዳደር በመግቦት እግዚአብሔር አንድ አምላክ ነው። ስንት አምላክ ነው? አንድ አምላክ ነው። እዚህ ጋር ግን ሥላሴ ስንት ናቸው ሲባል አንድም ሦስትም ናቸው። ሦስትነታቸው በምን ይታወቃል? በግብራቸው ይታወቃል ብላ በምስጢረ ሥላሴ ትምህርት ቤተ ክርስቲያን ልጆቿን ታስተምራለች። ግብራቸው ማለት ሥራቸው ማለት ነው። የአብ ግብሩ መውለድና ማስረጽ ነው። ይወልዳል፣ ያሰርጻል፣ ያወጣል። የወልድ ግብሩ መወለድ ነው። አያሰርጽም፣ እንደገና አይወልድም። የመንፈስ ቅዱስ ግብሩ መስረጽ ነው። አይወለድም፣ አያሰርጽም። ግብራቸው አይታለስም። በሥላሴ ዓለም የግብር ወይም የሥራ ተፋልሶ የለም። የመወለድን ግብር የተገለጠው አካላዊ ቃል ወልድ በዚች ዓለም ላይ
ጥሶ አዳም በሳተበት እጁ አዳምን ጥሶ አዳም በሳተበት እግሩ አዳምን ጥሶ አዳም በሳተበት ዓይኑ አዳምን ጥሶ አዳም በሳተበት ጆሮዎቹ በአምስቱም ሕዋሳት አዳምን ፍጹም ካሳ ጥሶ የካሳው ፍጹምነት ማረጋገጫ ምንድን ነው ከተባለ ወደ መቃብር መውረድ ነው። ድገሙኝ። ወደ መቃብር ወረደ። ዮናስ በከርሰ አንበሪ ወይም በአሳ አንበሪ ሆድ ውስጥ 3 መዓልት 3 ሌሊት እንደቆየ የሰው ልጅም በግብረ ምድር ወይም ደግሞ በምድር እትብት ውስጥ 3 ቀን 3 ሌሊት ይቆያል። እነሆ በኃይል በክብር ይነሳል እንደተባለ ይህ ቤተ መቅደስ አድሱ ከ3 ቀን በኋላ እሠራዋለሁ ብሎ ለጊዜው የሰሎሞንን ቤተ መቅደስ ለፍጻሜው ደግሞ ራሱን ደግሞ ፍጹም ሰውነቱን መለኮት የተዋሃደ ማንነቱን ለሰው ልጆች ዋጋ ከፍሎ እንደሚያድናቸውና ወደ መቃብር ወርዶ በስብሶ መቅረት የሰው ልጅ እንደሌለበት ሊያበስረን የትንሣኤያችን በፍሮ ተነስቶ ያን ካጠናቀቀ በኋላ በተነሳ በ8ኛው ቀን ለባሕርይ አባቱ ምን አለ? የሥራ መግለጫ ተናገረ ይላል ሊቃውንት። መግለጫ ማለት የሥራ ሪፖርት ማለት ነው። ምንድነው ሪፖርቱ? አንድ የቢሮ ኃላፊ ከበታች ያለው ሰራተኛ ይልከዋል። አፈጻጸሙን ገምግሞ ሪፖርት ይዘን ይቅረብ ይለዋል። ያም የተላከው ሰራተኛ ሪፖርቱን ይዞ አፈጻጸሙ ይዞ ይቀርብና አብራቱ ያስረዳል ወይ በደብዳቤ ተልእኮ እንደፈጸመ ይገልጣል። አሁን እዚህ ጋር በአንድ አለቃና በአንድ ተላኪና በአንድ ላኪ መካከል እንዳለ አሁንም አድርገን እንዳንቆጠር እግዚአብሔር በባህሪው አንድ አምላክ ነው። ስንት አምላክ ነው? አሁን ግን በለበሰው ሥጋ ፍጹም ሰው በመሆኑ ፍጹም ሰውነቱን ሊያረጋግጥ የተላከበትን እነሆ ሪፖርት ለማቅረብ ወደ ቀረበና ምን አለ? አባት ሆይ፣ አባት ሆይ የላከኝን ተልእኮ በሚገባ ሁኔታ አጠናቅቄአለሁ አለ። ተመልከቱ፣ አባት ሆይ አለ። የባሕርይ አባቱ ለእኛም አባት ሆይ ብለን ብንጠራ አባት ብለን የምንጠራበትን የልጅነትን መንፈስ የሰጠን አምላክ ስለሆነ አባት ሆይ አለ። የባሕርይ አባቱ ነው። እኛ ደግሞ አባት ሆይ ስንል በአምላክነቱ በጌትነቱ በፈጣሪ ዓለምነቱ እንጠራዋለን። የነፍስ የሥጋችን ንጉሥ አንተ ነህ ብለን ብንጠራ ምሳሌ አርአያ የሆነ አባት ሆይ ብሎ የባሕርይ አባቱን አከበረ።